አንድ ቂሳ ልንገራችሁ። መጥፎ አስተሳሰብ ኸይር ነገር እንዳንሰራ ከበጎነት ጥላ ስር እንዴት እንደሚያወጣ የሚያመላክት ቂሳ ነው። አንደኛው ሰው ይባላል አንተ የፈለከውን ያህል ገንዘብ ጠይቅ፣ ነገር ግን ለጎረቤትህ አንተ ከጠየቀው እጥፍ ይሰጠዋል ተባለ። እንዴት ነው ለሱ እጥፍ የሚሰጠው ተባለ። ምን አገባ 1 ሚሊዮን ከጠየቅ ለሱ ስንት ነው? 2 ሚሊዮን ተባለ። ይህ ምቀኛ ለሰው ሁል ጊዜ መጥፎ የሚያስብ ምቀኛ በነገራችን ለራሱም ለሰውም አይጠቅምም። ወሚን ሸሪ ሐሲዲን ኢዛ ሐሰድ ነው። አላህ ይጠብቀን። እንዴት ነው ለጎረቤት እጥፍ የሚሰጠው? አላውንም። ምን አገባ ጠይቅ፣ ላንተ የፈለከውን ጠይቅ፣ የሱ ግን እጥፍ ነው ተባለ። ይሄ ምቀኛ አሰበ አንድ አይን ይጥፋ አለ። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ሱብሃንአላህ። ወደ መልካም ነገር እንዳንመጣ ያግዳል። ይሁዶችን ይሁድ ያደረጋ ይሄ ነው። ሐሰደ ሚን ዒንዲ አንፉሲሂም፣ በውስጣቸው ያለው ምቀኝነት ኸይር እንዳይሰሩ አደረጋቸው። ስለዚህ ኸይር ነገር መስራት፣ በጎነትን መማ የነብዩ አለይሂ ሰላቱ ወሰላም ልዩ ባህሪያቸው እኮ ነው። በአንድ ሰለላሁ ዐለይሂ ወሰለም አንተ ሙሐመድ ወይ አላቸው ነብዩን። ያ ረሱላህ ማይሉ አምጣ አላህ ከሰጠ ንብረት ስጠኝ አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩ መልካም አይደሉ? በጎ ቅን ሐሳቢ አይደሉ? ሩህሩህ ነብይ አይደሉ? እንዲያመናጭቃቸው ሲጠይቃቸው ይሄ የምታየው 2 ሸለቆ ያሉት ፍየልና በግ አሉ አይደል? እየነዳ ይዘህ ሂድ አሉት። ይዘው ሄደና ህዝቦቹ ጋር መጡ። ያ ቀውሚ አስሊሙ፣ እናንተ ህዝቦች ወይ ስለሙ፣ መሐመድ ድህነትን ማይፈራ አሰጣጥ ነው የሚሰጠው። ሱብሃንአላህ። መስጠት ኸይር ነገር ማድረግ ሰዎችን ወዳጅ ታረጋለህ። ወደ ኢስላም እንዲመጡ በኢስላም ጥራት እንዲኖሩ ታደርጋለህ። ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن። መጥፎውን በጥሩ ቀልብ ሰዋል አላህ። ጠላት የሆኑ ሰዎች ወዳጅ ሆነው ይመጣሉና ይሄ ነበር ባህሪያቸው። ነው ዑመር ረሱል አለይሂ ሰላቱ ወሰላም ጋር ክብ ሰርተው በተቀመጡበት ሰዓት ላይ ኢማም ቡኻሪ በዘገቡት ላይ አንድ ይሁዲ መጣና ነብዩን ይሄ ሰንበር አንገታቸው ላይ ምልክት እስኪያወጣ ድረስ እንቅ አደረጋቸው። አምጣ የወሰድከውን ገንዘብ የተበደርከኝን አላቸው። ነብዩን ባልተገባ ቃላት መናገር ጀመረ። አንገታቸውን ያዛቸው። ዑመር ሰይፉን መዘዘ። ለምን? ዑመር ጋር በነብዩ ድርድር የለም። የነብዩ ፍቅር ልባቸው የእውነት የገባ ትውልዶች አላህ ያደርገን። አሚን በለዋ። ዛሬ ነብዩ ተነኩ ሲባል የእውነት እኔ እንደምሰደበው እንደ ግል እንደምሰደበው አይነት ስሜት እንኳን የነብዩ ክብር መሰደብ ይሰማናል? ይሄ ጥያቄ ነው ለሁላችን። ዑመር ሰይፉን መዘዘ። ረሱል አለይሂ ሰላቱ ወሰላም የበጎነት አባት፣ መልካምነታቸው ውስጣቸው የገባ ሰውን በመልካም ያስተምሩ ነብይ ረሱል አለይሂ ሰላቱ ወሰላም ምን አሉ? ዑመር ተው፣ በእኔም በሱ ጥሩ አላልክም፣ እሱንም በአግባቡ ጠይቅ ማለት ነበረብህ፣ እኔንም ደግሞ ዕዳ ካለ ክፈል ማለት ነበረብህ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከተዋዋልነው ውል ጥቂት ጊዜ ቢቀርም ንብረቱን ስጡታል። ሱብሃንአላህ። ውል አለ፣ ተበድረው የሚከፍሉበት ቀን አለ። ቀኑ አልደረሰም። መጣና አንገታቸውን ያዛቸው። ነብዩ ምንም ሌላ ምላሽ አልሰጡም። ስጡታል። ይህ ይሁዲ ምን አለ? አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ፣ ከአላህ በስተቀር የሚመለክ አምላክ የለም፣ ረሱልም ሙሐመድም አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን እመሰክራለሁ። አላህ ተጸጽተን ከተመለስነ ወደ በሩ ከተዋደቅነ አላህ ላይቀጣን ቃል ገብቷል። ወመን አስደቁ ሚነላሂ ቂላ። ቁርአን ላይ አላህ ይህን ህግ አስቀምጧል። ልብ በሉት። ወማ ካነ አላሁ ሙዐዚበሁም፣ ያንተ ጌታ እኮ የሚቀጣቸው አይደለም። ወሁም የስተግፊሩን፣ እነሱ እስትግፋርን እየጠየቁት ማህረታን እየጠየቁት ወደ እሱ እየተዋደቁ ያንተ ጌታ የሚቀጣቸው አይደለም። ይሄ የአላህ ቃል ነው። አላህ ቃሉን የሚሞላ ጌታ ነው። ወመን አስደቁ ሚነላሂ ሐዲታ፣ ከእርሱ በላይ ማን እውነትም ይናገራል? ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን፣ ማህረታን እየጠየቁ ያለ አልቀጣቸውም ቃሉ ነው። يزال الخير حيا لا يزال إن في الدنيا سلاما وظلال أخبر الأيام أنها في وصال.
እናቶቻችን ጓደኛ ማድረግ አለብን። ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት። ተው ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም። ከዑለማ በላይ ላንተ ትልቁ ዑለማ እናት ናት። ከዑለማ በላይ ላንተ ትልቁ አባት ነው። ከአባት ከእናቶቻችን ጋር የምናሳልፋቸው ሂደቶች ከዚህ ጀምሮ መስተካከል አለበት። ማን አለን? ማንም ሀብት የለንም። ሀብታችን እነሱ ናቸው። የቤቱ ውበቶች፣ የለቅሶ ቤቱ ውበቶች፣ የሰርጉ ውበቶች፣ የማንኛውም የቤታችን እንቅስቃሴ ሁሉ ውበቶች እናትና አባቶቻችን ናቸው። ሄደን ዱዓ መቀበል መዘየር። አንዳንዱ ሰው በጣም የሚያሳዝነኝ እንዳየሁት እናት እንዴት ናቸው አባት እንዴት ናቸው ሲባል ወላሂ ከትዳር ጋር በጣም ከባድ ነው። እናትና አባት መዘየር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አገባን እንጂ መጀነት ገባን እኛ። ጊዜያዊ መደሰቻ ቦታ ነው። እንዴት እናቱን ጥሎ ሚስትን የሚያክል ትላንት አካል ጋር ቁጭ ብሎ እናቱን መርሳት አለበት እንዴ? እናቱን ለመዘየር ሚስቱን ማስፈቀድ አለበት እንዴ? እናቱ ጋር ለመተኛት ሚስቱን ማስቀደም አለበት እንዴ? ሚስትም ሌላ ሐቅ አላት፣ አንተም ሌላ ሐቅ አለ። ዋናው ሐቃችን ግን ልንረሳ አይገባም። ቤተሰቦቻችን ርቀናቸዋል። ቤተሰቦቻችን እያወያየን አይደለም። እናት አባቶቻችን ተሸማቀው ነው ያሉት። ኢላ መን ረሒመ ረቢ። ኢስላም ዝም ብሎ እኛ ጋር እኮ አልመጣም። የሐምዛ ጉበት የተቆረጠበት ዲን ነው ኢስላም። ቢላል ጀርባው በዛ በረሃ ላይ ቋጥኝ ድንጋይ ተጭኖበት የተገረፈበት ዲን ነው። ሱመያ በአሰቃቂ ሁኔታ የተገደለችበት ዲን ነው ኢስላም። እኛ ጋር ሲመጣ እንደቀላላ አንዳንዴ እንፎርፏል። ሰላት አመለጣ ላይ ራሱ ጉዳይ በቃ በስርዓቱ ላይ አንገኝ። ዘካ መጣ ምናምን አይ 10 ሺህ ብር ከሰጠው ችግር የለም 100 ሺህ ወጅቡበት ቀለል አድርገን ኢስላም ላይ ስትኖር ስርዓት አለ። ያንን ስርዓት አክብረን ስንኖር ደግሞ መጨረሻው ልዩ ሽልማት አለው፣ ደስታ አለው። ቀደምቶችን አያቸው ይሄንና መሰል ስራዎችን ሰርተው ነው ይሉት። እኛ ግን ዛሬ በዱንያ ተዋጥ ዱንያ 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 አለ። በቃ ሀም ገማችን ለይለን ወነሃራ ዱንያ ዱንያ ብቻ ሆነ። ዱንያ ስንል ወላሂ ዛን ትጠፋለች። ለዚህ እኮ ዛሬ ማንም መጫወቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? የዛሬው ዱዓዋ እንዴት ነበር? ስለምን ተማራችሁ? ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።